ፕሬዚዳንት ኢሳያስ አፈወርቂ በኤርትራ ነጻነት ቀን ላይ ያደረጉት ንግግር በተመለከተ ያነሱት ሀሳብ ዋነኛው ሀሳብ ምንድነው? ኦሮሞማ የሚለውንና ቃል በቃል እሳቸውም የኦሮሞን ሕዝብ የማይተካ የኦሮሞማ መንግስት ነኝ የሚል ኃይል በሚል ገልጸዋል። የአብይ አህመድን አገዛዝ ማለት ነው። የአብይ አህመድን መንግስት የኦሮሞማ መንግስትና አገዛዝ ሲለው ከምን ተነስቶ ነው ብለህ ታስባለህ? እንግዲህ ያው የኦሮሞማ መንግስትና አገዛዝ አይደለም የሰማሁት። አንተ ቀደም እንዳልከው ነው የሰማሁት። የሰማሁት ፕሬዚደንቱ ያለው ከኦሮሞ ህዝብ ጥቅም ጋር የማይሄድ ከኦሮሞ ህዝብ ደንታ ያልሆነ ኦሮሞማ ርዕዮተ ዓለም አይዲዮሎጂ ይዘው ነው አካባቢውን በነውጥ እየመቱት ያሉት ነው የሚለው ዘርዘር አድርጎታል። አንዴ የናይል ውሃ ይላሉ፣ አንዴ ቀይ ባህር ይላሉ፣ አንዳንዴ ደግሞ የኩሽና የሴም ይላሉ። የኦሮሞማ ከኦሮሞ ህዝብ ጋር የማይሄድ ኦሮሞማ አድርገው አካባቢውን እያናወጡት ነው። ይሄ ነው በዚህ ማዕቀፍ ውስጥ ነው ይሄንን የተናገረው። ለምንድን ነው የተናገረው? አሁን ሰው ለምን እኔ ሮያል ዳፕ እንደሚሆን ያልገባኝ አሁን ስለ ኦሮሞማ ከወሰድክ ስለ ኦሮሞማ የተናገረው አንደኛ ከኦሮሞ ህዝብ ጋር የማይገናኝ ነው ያለው። እኔም እንደሱ ስል ነው የነበርኩት። 7 ዓመት ይሄንን ስል ነው የነበርኩት። አይገናኝም ይሄ ከኦሮሞ ህዝብ ጋር። የኦሮሞ ህዝብ ከአካባቢው ጋራ ከህዝብ ከወንድሞቹ ጋራ አብሮ ከኖረው ህዝብ ጋራ አብሮ በሰላም መኖርና የመብቱን ይገባኛል የሚለውን የመጠየቅ ካልሆነ በስተቀር ከህዝቡ ጋር ጠላትነት የለውም። እነዚህ ግን ከሁሉ ህዝብ ጋር እያጣሉት ነው። በኦሮሞ ህዝብ እየተንቀሳቀሱ ከህዝብ በተለይ ከአማራ ህዝብ ጋራ ከትግራይ ህዝብ ጋራ እያጋጩት ነው ብዬ ስናገር ነው የነበረው እና 7 ዓመት ነው ስናገር የነበረው። ኢሳያስ ከዛ ስለተናገረ ትክክል አይደለም ለማለት አልችልም። ይሄ ኢሳያስ የወጣ ነው። እኔ እመጣለሁ እንዳልኩ ምንድነው የተሰማ ላልከው ብቻ መልስ ልስጥህ እና ይሄንን እኮ ሲሉ የነበሩት ጦርነት እናውጃለን፣ አሰብን እናስመልሳለን፣ ጦርነት ማወጅ አለብን ብለው የጦርነትን ታምቡር እየመቱ ያሉት የብልጽግና ሰዎች ናቸው። ይሄንን ደግሞ ለምንድን ነው የምታደርጉት በሚባለው ጉዳይ ላይ ካፈንን ሽፍታዎች ተስማምተው ነው ይሄንን ያደረጉት። በደል ተደረሰብን፣ ካለበለዚያ መኖር አንችልም፣ ህልውናችን የሚረጋገጠው አሰብን ስናገኝ ብቻ ነው ወይም ከሶማሌ ጋር ስናገኝ ብቻ ነው የሚለውን የጀመሩት እነሱ ናቸው። አሰብን ይኸውልህ ምንድነው ያለው የኦሮሚያ ፕሬዚደንት? በሚቀጥለው ዓመት ብልጽግናን ያቋቋም ነው አለ። አንድ ቀን ብልጽግናን ያቋቋም ነው የኦሮሞማን ለማስፋፋት ነው አለ የኦሮሚያ ፕሬዚደንት ሽመልስ። እኔ ብዙ ስማቸውን የኦሮሚያ ፕሬዚደንት ደስ ብሏል። በሚቀጥለው ዓመት ደግሞ ቀይ ባህር ላይ የኩሽ ህዝቦች ጫፍ የሚደርሰው እስከ ባህሩ ስለሆነ እሬቻን ሄደን እዛ እናከብራለን ያለው እሱ ነው። በዚህ ምክንያት ነው ያለው። ኦሮሞማን እንደ አይዲዮሎጂ ይዘውበት እኛንም ከኛ ጋር ግጭት ለመፍጠርም እየሄዱ ነው ያለው። ካሰብክበት ኢሳያስን የመውደድና የመጥላትህን ኢሳያስን ፊቱን ስታይ የሚሰማህን ስሜት ወደ ጎን ተው እና እዛ ላይ ምንም ነገር መልስ መስጠት የለበትም፣ በዚህ ጉዳይ መናገር የለበትም ለማለት አይቻልም። የጀመሩት እነሱ ናቸው ልልህ ነው። አሁን እዚህ ላይ ያዥ መናገር የኩሽና ሴም ያለውን እሱ ላይ ልጨምርበት፣ እዛ ላይ ብዙ ስላልቆየ የብልጽግና ሰዎች የሚሉት የሰሜን አንድነት አለ፣ አማሮችና ተጋሩ አንድ ላይ ሆነው በኤርትራ ተደግፈው በኦሮሞ ላይ የተነሱ ነው እያሉ በየቀኑ እያሉት ነው። ይህንን እያወሩ ነው። ሰሜኖቹ ማለት እንግዲህ አማራና ትግራይና ኤርትራ ማለት ነው። አሁን ደግሞ እነሱ ወደ ምን በሚወስዱበት ጊዜ የኢትዮጵያ ጠቅላይ ሚኒስትር ያለው የአፋርን ህዝብ አንድ እናደርጋለን ነው ያለው። የአፋርን ህዝብ ከጅቡቲም ከኤርትራም ከኢትዮጵያም ያሉትን አንድ ያደርጋቸዋል እሱ። በዚህ ምክንያት ጅቡቲ የኢትዮጵያውያንን ከጅቡቲ ማባረር ጀምራለች። ከጅቡቲ ኢትዮጵያውያንን ዲፖርት ሲያደርጉ የነበረው
እኛም ጋር አፋር ውስጥ ገብተው ራሳችንን የውስጥ ሁኔታችንን እያመሱት ነው። ጅቡቲን ተነክታለች በዚህ ነገር ላይ። ኤርትራም ላይ የሚሉት ይሄ ወደብ ይሄን ታውቀዋለህ አንተም ታውቃለህ። ይሄ ወደብ አሰብ ወደብ የአፋር ነው። አፋሮች ናቸው የሚኖሩበት ነው። የአፋር ነው። አፋር ደግሞ ኩሽ ነው። እና ምን ያደርግ ኢሳያስ? ፕሮፌሰር በደንብ እናብራራው። ልክ ነው። ኦኬ፣ አሁን ባልከው መሰረት ግን ተጨማሪ ሀሳቦች መፈታት ያለባቸው አሉ። የአፋርን ህዝብ አንድ እናደርጋለን የሚለው የጠቅላይ ሚኒስትሩ ንግግር በእርግጥ ምንጩን አላገኘውም፣ ግን በደንብ ሚዲያ ላይ ቀርቧል። ግን አንድ ደግሞ ከዚህ የተሻለ ማስረጃ የኤርትራ አፋሮች በአፋር ክልል ትጥቅ ትግል እንዲጀምሩ እንቅስቃሴ ቢሮ እንዲሰጣቸው አድርጓል። ከዛም የኤርትራ ተቃዋሚዎችን ብርጌድ ንሓመዱ የሚባል ንቅናቄም በመላው ዓለም ሲደረግ የነበረ ጸረ ኢሳያስ ንቅናቄም እንደዚሁ በአዲስ አበባ ጉባኤው እንዲያደርግ ጽሕፈት ቤትም እንዲያገኝ ተደርጓል። በዛ ልክ ደግሞ ከአፋርም ደግሞ አንድ የቢሮ ኃላፊ እንደዚሁም ከጓዶቻቸው ወይም ወጣቶችን ይዘው ወደ ኤርትራ ለትግል መሄዳቸው ደግሞ በተመሳሳይ ተሰምቷል። ምናልባት ይህ የሰሜንና የኩሽ ወይም ደግሞ የሴምና የኩሽ የተባለው አሁንም የባህር በር ተብሎ የሚወራው ነገር ስንመለከት ኢሳያስ አፈወርቂ ያደረጉት ንግግር ምሳሌ ይሄ የኦሮሞን ህዝብ ጥቅም የማያስጠብቅና የማይመለከት ኦሮሞማ የሚባል ቡድን ማለታቸውና ሴሜቲክና ኩሽቲክ ማለታቸው ያን የሰሜንና የደቡብ ፖለቲካ ጫፍ ለመድረሱ ወይም ደግሞ ቅርጹን ለመቀየሩ ማሳያ ሊሆን ይችላል ብለን መናገር እንችላለን። ፕሮፌሰር አሁን እንዳልኩ የአቶ ኢሳያስን የፕሬዚደንት ኢሳያስን ማንነትና የእሳቸውን ፖለቲካ ወደ ጎን ልተው እና አንተ ለጠየቀኝ ጥያቄ ነው መልስ እየሰጠሁ የነበረው። ማለትም የተናገሩት ይሄንን ኢሳያስ ለምንድን ነው የተናገሩት ሲባል የጦርነት ድባብ አለ፣ የጦርነት ፕሮፓጋንዳ በየጊዜው አለ። ጠቅላይ ሚኒስትሩ በቅርብ ሲናገር እርምት እንሰጥበታለን፣ አሰብን እንመልሳለን የሚለው የቆየ አሁን ከዓመት በላይ የሆነ ፖለቲካ ነው። በዚህ ላይ የኤርትራ ፕሬዚደንት ለራሳቸው የሚጠቅመውን ነገር ከመናገር በኋላ ይቆጠባሉ። ለራሳቸው መዘጋጀትን አይዘጋጁም ለዚህ ጦርነት ብዬ አልልም። ከኢትዮጵያ ወገን ግን እኔ ሳየው ከኢትዮጵያ ወገን ነው ይሄንን የማየው። ሰሜንና ይሄ ሴማውያንና ኩሻውያን የሚለው አደገኛ ነው፣ እጅግ ክፉ አደገኛ ነው። የፖለቲካ እንትኑን አይደለም በዚህ አይነት ንግግር መናገር ትክክል አይደለም። ኢሳያስ ለምንድን ነው የተናገሩት ላልከኝ ጥያቄ መልስ ይሄ ሁኔታ ስላለ ነው፣ የጦርነት ስላለ እሱም የራሱን ጥቅም ለማስጠበቅ የራሱን ተሰሚነት ለማድረግ የማያደርገው ነገር የለም እሱ። ነገር ግን ይህንን የጀመሩት ይህንን ጦርነት ካልሄድን አሁንም እያሉ ያሉት ጠቅላይ ሚኒስትሩም ብለዋል፣ ቺፍ ኦፍ ስታፉም ብለዋል። እኔ አላምንበትም እሱን። ይሄ አሰብን በግድ በጦርነት ወደ ኢትዮጵያ እናስመልሳለን የሚለውን ነገር ሌላ ጦርነት ያስፈልጋል የሚለውን አስፈላጊ ነገርም አይደለም ትክክልም አይደለም። ከዚህ ለ7 ዓመታት ሲገደል የነበረ የኦሮሞ ወጣት የአማራ ወጣት ሲገዳደል የነበረ ሁሉ እንዲቀጥልበት ስለማልፈልግ ይሄን ነገር እኔ ትክክል አይደለም እላለሁ። አቶ ኢሳያስ ግን የሚናገረው ከራሱ አንጻር ነው፣ ያንን እንረዳለን። እሱን ግን እኔ አልሄድበትም። ከኛ ወገን ግን ከኢትዮጵያ ወገን ግን ሳየው